ብዙ ሰው ተበልቷል። ብዙ ሰው ብሩን አጥቷል። ብዙ ሰው ቆስሏል ማለት ነው። ብዙ ሰዎች ላይ ቁስልን የጣለ ሐዘንን የጣለ ንብረታቸውን ያጡበት፣ ገንዘባቸውን ያጡበት፣ አይምሯቸውን ሁሉ ያጡበት ቴሳ የሚባል ይሄ ድርጅት እስካም መሆኑን ልነግራችሁ ነው። ለእኔ መሰል አይነቶች ለተበላችሁ ብራችሁን ላጣችሁ ሰዎች ጅብ ከሄደ ውሻ ጮኸ ነው። ነገር ግን ላልደረሰባችሁ ሰዎች ግን አሁንም እነሱ ተስፋ አይቆርጡምና በተለይ ደግሞ እዚህ ውጭ ላላችሁ ሰዎች በአሜሪካና በካናዳ ያላችሁ ሰዎች ታርጌት አድርገው እየሰሩ ስለሆነ ይህንን ቪዲዮ ለእናንተን የሰራሁት ማለት ነው። ብራችሁን እንዳትበሉ፣ በኦንላይን በሚባል በቢዝነስ ዓለም ውስጥ እንዳትገቡ። ቴሳ የሚባል በክሪፕቶ ካረንሲ የሚደረግ የገበያ ትስስር ዛሬ ላይ ብዙ ሰዎችን አሳዝኗል። ኢትዮጵያ ከ100 ሺህ በላይ ሰዎችን በብዙ ብር ተበልተዋል። ከትንሽ ብር አንስቶ አንድ ግለሰብ እስከ 2 ሚሊዮን በኢትዮጵያ ያጣ አለ። መኪናውን የሸጠ አለ። እዚህም በካናዳ ያላችሁ፣ እንደገና በተለያየ ዓለም ያላችሁ፣ አሜሪካ ያላችሁ፣ አፍሪካ ውስጥ ያላችሁ፣ ቻይና ያላችሁ፣ ዱባይ ያላችሁ ሰዎች ቴሳ የሚባል ድርጅት የት እንደሆነ ቦታው የማይታወቅ ነገር ግን በአፕ ውስጥ ያስቀመጡት ምንድን ነው አሜሪካ ውስጥ እንደሚገኝ እዚህ ጋር አድሬስ አስቀምጠዋል። ነገር ግን ውሸት ነው፣ አሜሪካ ውስጥ አይገኙም። በፋይናንሻል ክራይምስ ኢንፎርስመንት ኔትወርክ ዲፓርትመንት ኦፍ ትሬዠሪ የተመዘገበ እንደሆኑ ይነግሯቸዋል። ነገር ግን ምንም አይነት ህጋዊ እንዳልሆነ፣ ሰዎቹ የተለያየ ስልክ የሚቀይሩ፣ አድራሻቸው የማይታወቅ፣ ወንድ ይሁኑ ሴት የማይታወቅ፣ የት እንደሆኑ የማይታወቅ ዛሬ ላይ በትላንትናው ዕለት አፓቸውን አጥፍተው ጭራሹን አፑን ለማስከፈት ደግሞ ብር አምጡ እያሉ ነው። እና ወንድሞቼ እናቶቼ ዛሬ ቴሳ ብዙ ሰው እያስለቀሰ ነው። ነገ ላይ መልኩም ቀይሮ በሌላ ስም ሊመጣ ይችላል። ነገር ግን በኦንላይን ላይ የሚካሄድ ነገር ማንኛውም አይነት ነገር እንዳትገቡ ትምህርት ለመስጠት ነው። በእኛ ይብቃ።